ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የመጀመሪያው ፋሲካ በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ጀምሮ ተመዝግቧል። ጌታችን አገልግሎት ሲጀምር 4 ፋሲካዎች ነበሩ እስከ ስቅለቱ ድረስ። በመጀመሪያው ፋሲካ አሁን በጠቀስኩላችሁ ጥቅስ ላይ የምታገኙት ነው። ሁለተኛው በሉቃስ ወንጌል ምዕራፍ 6 ቁጥር 1 የምታገኙት ነው። ሶስተኛው ፋሲካ በዮሐንስ ወንጌል ምዕራፍ 6 ቁጥር 4 የሚገኘው ነው። አራተኛው ፋሲካ ጌታ በተሰቀለበት ሰሞን የነበረው ነው። ከአገልግሎቱ ጅማሬ እስከ ፍጻሜ 4 ፋሲካ ያልኳችሁ እነዚህን ነው እና ጌታችን ይህን አገልግሎት ሲጀምር የአይሁድ ፋሲካ ነበረ ይላል። ደግሞ አለው የአይሁድ ፋሲካ ነበረ ይላል። ወገኖቼ የፋሲካው በዓል እኮ የእግዚአብሔር በዓል ነበረ። ታስታውሳላችሁ በኦሪት ዘጸአት ምዕራፍ 12 ላይ የጌታ ፋሲካ ተብሎ ነበር የተጠራው። አሁን ግን ከዘመናት በኋላ እግዚአብሔር የኔ የሚለውን ፋሲካ የአይሁድ ፋሲካ አለው። ለምን ይመስላችኋል? አያችሁ፣ በዓላቸውን ጠላው፣ መባቻቸውንም ተጸየፈው። የኔ ይለው እንዳልነበረ የናንተ ይለው ጀመረ። ለዚህ ነው የአይሁድም ፋሲካ ቀርቦ ነበር ይላል። ይሄ ምንኛ ያስፈራል ወገኖቼ። የዛሬ በዓላቶቻችን የጌታ በዓላቶች ናቸው ወይስ የኛ በዓላቶች ናቸው? ወገኖቼ እንደዚህ ያስባችሁ ታውቃላችሁ? ጉባኤያቶቻችን የእግዚአብሔር ጉባኤያት ናቸው ወይስ የኛ ጉባኤያት ናቸው? ታስታውሳላችሁ? እስራኤል በበደሉ ጊዜ ሕዝቤ ይላቸው እንዳልነበረ ሕዝብህ እንዳላቸው ታስታውሳላችሁ? እኔ ያስፈራኛል። እግዚአብሔር እኔና እናንተን ሕዝቦቼ ይለን ይሆን ዛሬ? ባሮቼ አገልጋዮቼ ይለን ይሆን ዛሬ? እኔ ያስፈራኛል። ጳጳሳቶቼ ይል ይሆን ዛሬ እግዚአብሔር? ሰባኪዎቼ ይል ይሆን እግዚአብሔር ዛሬ? ባሪያዎቼ ይል ይሆን ዛሬ? ልጆቼ ይል ይሆን እግዚአብሔር ዛሬ? ወገኖቼ የኛ ጾም ነው፣ የጌታ ጾም ነው። ይሄ በጣም ያስፈራል። ያ አይሁድ ፋሲካ የሚለው ቃል ይሄንን ያሳያል። እንደውም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን እንደሚል ታውቃላችሁ? መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆኖብኛል ይላል። ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊነት ጠልታዋለች፣ ወደዋለች። ሸክም ሆኖብኛል ይላል። ይህ እንዴት ያስፈራል! ለካ እግዚአብሔር የሚጠላው በዓል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። ለካ እግዚአብሔር የማይመርጠው አገልጋይ አለ። ይህ እንደምን ያስፈራል ወገኖቼ! ያስፈራል። ለዚህ ነው ያ ሰባኪ እውነቱን ነው እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ያለው። እንዲህ ሲሆን እግዚአብሔር የእናንተ ነው የሚለው፣ የእናንተ ጉባኤ፣ የእናንተ ጾም፣ የእናንተ ሱባኤ፣ የእናንተ በዓል ነው የሚለው። ይህ የአይሁድ ፋሲካ የሚለው ቃል ይህን ያስታውሰናል። ይህ እንዴት ያስፈራል! ሁለተኛው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የጀመረው ከመቅደስ ነው። አገልግሎቱንም የፈጸመው
በመቅደስ ነው። በመጀመሪያው ፋሲካ አገልግሎቱን ሲጀምር ቤተ መቅደስን በማንጻት ነው። ታስታውሱ ከሆነ ሊሰቀል ሲል አገልግሎቱንም ሲፈጽም የጨረሰው መቅደስን በማንጻት ነው። እናንተ ክርስቲያኖች በመቅደስ ውስጥ እድሜያችሁ ጀምሮ በመቅደስ ውስጥ ያልቅ ይሆን? ጉልበታችሁ የት ያረጃል? ዓይናችሁ የት ይፈዛል? እጃችሁ የት ይደነዝዛል? በመቅደስ ጀምራችሁ በመቅደስ ትጨርሱ ይሆን? ወገኖቼ ከዚህ የበለጠ ምን ትምህርት አለ? አዎ በዝማሬ ጀምረን በዘፈን እንጨርስ ይሆን? መቅደስ ውስጥ ጀምረን ናይት ክለብ ውስጥ እንጨርስ ይሆን? ጸበል ቤት ጀምረን ግሮሰሪ እንጨርስ ይሆን? በቁርባን ጀምረን በጫት እንጨርስ ይሆን? ወገኖቼ በክርስቶስ ጀምረን በፓርቲ ሪዮት ዓለም እንጨርስ ይሆን? ወገኖቼ በምን ጀምረን በምን እንጨርስ ይሆን? በሽብሸባ ጀምረን በዳንስ እንጨርስ ይሆን? በፍቅር ጀምረን በጥላቻ እንጨርስ ይሆን? በመተቃቀፍ ጀምረን በመገፈታተር እንጨርስ ይሆን? በንጹህ ትዳር ጀምረን በርኩሰት እንጨርስ ይሆን? የት ነው የምንጨርሰው? እሱ ነው የሚያስፈራው አጨራረሳችን። ጌታችን ያስተማረን ይህ ነው። በመቅደስ መጀመርን በመቅደስ መጨረስን ነው ያስተማረን። አዎ ጉልበታችን መቅደስ ውስጥ ቢያልቅ፣ አቅማችን መቅደስ ውስጥ ቢያልቅ፣ ኃይላችን እግዚአብሔር ቤት ውስጥ ቢያልቅ፣ ጥበባችን እግዚአብሔር ቤት ውስጥ ቢያልቅ፣ ዘመናችን እግዚአብሔር ቤት ውስጥ ቢያልቅ፣ ሁለተኛው ነጥብ የሚያስተምረን ይሄንን ነው። ሶስተኛው ጌታችን በመቅደስ ጀምሮ በመቅደስ መጨረስን ብቻ አይደለም፣ በመቅደስ የመጀመሪያው ሥራው ያደረገው ማንጻትንና መቀደስን ነው። ወገኖቼ ምን ማለት መሰላችሁ? ከሁሉም ነገር የሚቀድመው ራስን መቀደስ ነው። ምእመናን ማር ይስሐቅ እንደተናገረው ማስተማር መልካም ነው፣ ከሁሉ በላይ ግን ራስን ንጹህ ማድረግ ነው የሚበልጠው። ባትሰብክ ይቅር፣ ባትዘምርም ይቅር፣ ባትሰበሰብም ይቅር፣ የሚቀድመው ቀዳሚ ጉዳይ ግን ራስን መቀደስና ማንጻት ነው። ወገኖቼ ከየት ነው የምንጀምረው? እኛ መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች በጎ አገልግሎታችሁ ነው የሚለው። ወገኖቼ የቱንም ነገር ብናደርግ ዓለምን የሚያሸንፈው መቀደሳችን ብቻ ነው፣ ንጽህናችን ብቻ ነው። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። ስለ መቀደስ አስባችሁ ታውቃላችሁ ወገኖቼ? አንደበትን ስለ መቀደስ፣ ሰውነትን ስለ አለማርከስ፣ ከክፉ ነገር ጋር ስለ አለመተባበር፣ ቅድስና ለእግዚአብሔር ከማለት አስባችሁ ታውቃላችሁ? ነቢያት መንፈሳቸው ንጹህ በማድረግ እኮ ነው እግዚአብሔርን ያዩት። በእርግጠኝነት ሁላችሁም እግዚአብሔርን ለማየት እንደምትመኙ አስባለሁ። የእግዚአብሔር ቃል እንዲህ ይላል፣ ትቀደሱን ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እግዚአብሔርን ማየት ከወደድን መቀደስ አለብን ወገኖቼ። ለዚህ ነው በመቀደስ የጀመረው፣ ለዚህ ነው በማንጻት የጀመረው፣ ለዚህ ነው እርኩስን ነገር ከማባረር የጀመረው። ወገኖቼ በቀን ስንት ጊዜ ትቀደሳላችሁ ወገኖቼ? መጽሐፍ ቅዱስ ግልጽ ትምህርት ነው የሚናገረው። እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ስጋንና ነፍስን ከሚያረክሱ ነገሮች ራሳችንን እንለያለን ይላል ቅዱስ ጳውሎስ። ራሳችሁን ለዩ ምእመናን። እግዚአብሔር በዋናነት ከኛ የሚፈልገው መቀደሳችንን ነው። እግዚአብሔርን የምታገኝ ነፍስ የተቀደሰች ነፍስ ናት። ለዚህ ነው በኦሪትም በሐዲስም ስለ ቅድስና በሙሉ የሚናገረው ወገኖቼ። ከመቀደስ ነው የተጀመረው ወገኖቼ። ለመቀደስ ሲጀምር ምን አደረገ ወገኖቼ? አንድ ነገር አደረገ። ሲገባ የአምልኮ ቦታውን የንግድ ቦታ አድርገውት ነበር። እግዚአብሔርን ከማግኘት ይልቅ ቢዝነስ አድርገውት ነበር። የበሬዎች ግሳት፣
የላሙ ጩኸት፣ የበጎች ሽታ፣ የርግቦች እሱን ያገኘው ጌታችን። አምልኮቱ ንግድ ሆኖ ተቀይሮ ነበር። መቅደሱ ገበያ ሆኖ ነበረ። ይሄ እንዴት አያበሳጭም ወገኖቼ? ይሄ እንዴት አያናድድም ወገኖቼ? ይሄ ነው እኮ ጌታችን ጅራፍ እንዲያነሳ ያደረገው ወገኖቼ። አንዳች የሚያበሳጭ ነገር የለም። አይታያችሁ? ስለ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ስታነቡ ወገኖቼ በአቴና በፈላስፎቹ ከተማ ሲዘዋወር ከተማይቱ በጣዖት ተሞልታ ነበር ይላል። እናስ የቅዱስ ጳውሎስ መንፈሱ ተበሳጨበት ይልላችኋል። ምን ሲያይ? ከተማይቱ በጣዖት ተሞልታ ሲያይ መንፈሱ ተበሳጨበት። ኦርቶዶክሳውያን አንዳች የሚያበሳጫችሁ ነገር የለም? ከዝማሬው በላይ ዘፈኑ ሲበዛ አበሳጫችሁ? ከመቅደሱ በላይ ግሮሰሪው ሲበዛ አበሳጫችሁ? ወገኖቼ ዕጣን ከሚሸተው በላይ ሐሺሽ ማጨሳዎች ሲበዙ አበሳጫችሁ? ወገኖቼ በከተማችንና በአገራችን ከፍቅር በላይ ጸብ ሲገነግን አበሳጫችሁ? መንፈሳችሁ አይበሳጭም እንዴ? ክርስትና ሲተው፣ መንፈሳዊነት ሲላላ፣ ጸብ ሲበዛ፣ ቅድስና ሲጠፋ መንፈሳችሁ አይበሳጭም? ቅናት አንገበግባችሁ? ድሆች ሜዳ ላይ ሲወድቁ አንዳች ነገር አይሰማችሁም? ሰዎች በስካር ሲባዝኑ አንዳች ነገር አያማችሁ? ወገኖቼ ሞት ሲበዛ አበሳጫችሁ? ገዳማት ሲደፈሩ አይነዳችሁ? እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አያሳዝናችሁም? አንዳች ነገር አያበሳጫችሁ? ምንም አይሰማችሁ? ምንም ነገር አይሰማንም? መንፈሳችሁ አይበሳጭም? መንፈሳዊነት ሲላላ እግዚአብሔር ቤት ከሚመጣው በላይ ጠንቋይ ቤት የሚካደመው ሲበዛ አያበሳጫችሁ? ከሰማው በላይ ያልሰማው ሲበዛ አይነዳችሁ እንዴ? ከደግነት ከየዋህነት በላይ ሴራ ሲገነግን አያናድዳችሁ? ከቅድስና በላይ ለግብረ ሰዶማዊነት ልንበረከክ ጫፍ ስንቀርብ አይነዳችሁ? አያበሳጫችሁ? ቀስ በቀስ እየተለወጥን ስንሄድ አያማችሁ? ምንም አትበሳጩ እንዴ? ሙሴን አታስታውሱ? ግብፃዊው ሲደበደብ እንዴት እንደነደደው እንዴት እንዳበሳጨው ትዝ አይላችሁ? ሰይጣን ክርስቲያኖችን ሲደበድብ አይነዳችሁ? አዎ ይሄ ሊያበሳጨን ይገባ። ይሄ እኮ ነው ሊበላን የሚገባው። ገዳማቱ ሲፈቱ አይነዳችሁ? አባቶች ስፍራ ሲያጡ አይነዳችሁ? ንጹሃን አንገት ሲሰብሩ፣ ክፉዎች አንገት ሲያቀኑ አያቃጥላችሁ? አይበላችሁ? ኖርማል ነው? ፒስ ነው? ምንም አይሰማችሁ? ስራ ልንሰራ ነው የተሰበሰብነው ወይስ እንደ ከዚህ ቀደሙ ከንፈር መጠን ለመለያየት ነው የተሰበሰብነው? ለመቀጠልና ለማቆም ባለው የዚህ ዓለም ትግል ውስጥ የሚያበሳጫችሁ ነገር የለም? በከተማይቱ ጣዖት ሞልቶ ሲመለከት መንፈሱ ተበሳጨበት የሚለው እኮ ጌታችንም ገብቶ ሲመለከት ነጋዴዎች በስቶ ሲያይ ጅራፍ አነሳ። እሱ ነው እኮ የቤት ቅናት ይበላኛል ያለው። አዎ እንጃ አየ ጌታችን ምን አደረገ? ጅራፍ ገምዶ በሬ ነጋዴዎችን፣ በግ ሻጮችን፣ ርግብ ሻጮችና ገንዘብ ለዋጮችን እየገረፈ አባረራቸው። በሬዎቹን አባረራቸው፣ በጎቹን አባረራቸው፣ ርግቦቹን በተናቸው። የወርቅ እና የገንዘብ መለዋወጫዎችን ገለበጠባቸው።
ገለበጠባቸው ይላል። ገለበጠባቸው። ሰዎቹን አይደለም የነካው። ግን አንድ ነገር ላስታውሳችሁ፣ እጅግ የሚደንቅ አምላክ ነው። ከ12 ዓመቱ ጀምሮ እኮ ከልጅነቱ ጀምሮ እኮ ያያቸው ነበር። አሁን 30 ዓመት ሞልቶታል አገልግሎት ሲወጣ። ምን ያህል ዘመን እንደታገሳቸው ተመልከቱማ ወገኖቼ። ዝም ብሎ እኮ ግንፍል ያለበት እኮ አይደለም ጌታችን ወገኖቼ። ስንት ዘመን ታግሶን ይሆን ከነበሪያችን? ስንት ዘመን ታግሶን ይሆን ከነኩራታችን? ስንት ዘመን አልፎን ይሆን ከነትዕቢታችን፣ ከነግሳታችን፣ ከነኩራታችን፣ ከነትምክህታችን፣ ከነምጽድቅናችን፣ ከነስካራችን፣ ከነዝሙታችን? ስንት ጊዜ ተሸክሞን ይሆን? ስንት ዘመን አለፈ? ምን አይነት ቸር አምላክ ነው! እንደመጣ እኮ ይሄን ላድርግ አይደለም ያለው፣ ዝም አላቸው፣ ጠበቃቸው። ወገኖቼ ይሄ የመጠበቅ ዘመን ነው። አሁን እንኳን እግዚአብሔር ይሄንን ድምጽ የሚያሰማው ጅራፉን ከመምዘዙ በፊት መሆኑ ይደንቃል። እንደመጣ ጅራፍ የማይመዝ አምላክ፣ ጥቂት የሚዘገይ አምላክ፣ ጥቂት ጊዜ ይስጠንማ በእውነት ለመመለስ። አሁንማ ጅራፉን አያንሳብን። አሁን ጅራፉን ቢያነሳብን ማን ይቆም ነበር በፊቱ ወገኖቼ? አሁንማ አይስበረን፣ አሁንማ አባረን፣ አሁንማ አዋርደን። ለነሱ ጊዜ እንደሰጠ ጥቂት ጊዜ እንኳን ለኛ ይስጠን። ጥቂት ጊዜ ይስጠን። ደሞ እነሱን እንኳን አልነካቸውም። የሚገርመው ይመለሱ ይሆናል። በሬዎቹን፣ በጎቹን፣ ላሞቹን ነው መርጦ ያባረረው። ምን እያደረገ እንደሆነ ታውቃላችሁ? እዩ። ከመቅደሱ ያወጣው ለመስዋዕት የሚቀርቡትን እንስሳት ነው። ምን ማለት መሰላችሁ? እስመ ዘመነ እንስሳ ሐለፈ፣ የእንስሳት ዘመን አልፏል። አሁን እሱ መጥቷል ወገኖቼ። አማናዊው መስዋዕት ኢየሱስ ክርስቶስ ስለመጣ ምሳሌ የሆነው በጉ ወጣ። ነዋ በግዑ ዘእግዚአብሔር ዘያትት ወያሴስል ኃጢአት ዓለም። የዓለምን ኃጢአት የሚያስተሰርየው እውነተኛው በግ ሲመጣ ታዲያ ያ በግ ምን ያደርጋል? ወጣ። ወገኖቼ ይቺን አስደናቂት ቤተክርስቲያን ኦሪታዊት የሚሏት በግ አላዩባት፣ ፍየል አላዩባት፣ ላም አላዩባት። ምን አይተዋት ነው ግን ኦሪታዊት የሚሏት? ይልቅ እነሱ ጋር እውነተኛው መስዋዕት የለም። ጮክ ብለን እንናገራለን። ይልቅ እውነተኛው መስዋዕት የለም። መታሰቢያና የጌታ እራት ብቻ ነው ያለው። የዕለተ ዓርቡ ደም፣ የዕለተ ዓርቡ በግ አይሰዋም፣ የለም። ምክንያቱም በራሽናሊስት አስተሳሰብ መታሰቢያ ሚሞሪያል ብቻ ነው ብለዋል። ይልቅ እነሱ ራሳቸውን ይፈትሹ። አዎ አካሉ የሆነው ጌታችን ሲመጣ ጥላው የሆነው መሸሽ ግዱ ነውና ሸሸ። አዲሱ ሲመጣ አሮጌው አለፈ። እሱን ነው ያደረገው ጌታችን። አልገባቸውም እነሱ ምን እንደሚያደርጉ ወገኖቼ። መጽሐፍ ቅዱስ ዕብራውያን ምዕራፍ 9 ላይ ሁለተኛውን ሊያቆም የፊተኛውን ይሽራል ይላል። የሻረው መስዋዕቱን ነው የሻራቸው፣ ያጸናቸው፣ የተካቸው አሉ። ይሄንን ያባረረው አዲሱን መስዋዕት ሊተክልልን ነው። አዎ የጠፋውን በግ የፈለገ እረኛ ኢየሱስ ክርስቶስ ሲመጣ እረኞቹን አሳፈራቸው። የዓለሙን ኃጢአት የሚያስተሰርየው የሚያነጻው በግ ስለመጣ በጎቹን አባረራቸው። ይሄ ነው ሚስጥሩ እኮ። ታዲያ በዚህ ንጹህ በግ ፊት እነዛ በጎች ምንድናቸው? ወጡ፣ አባረራቸው። ይህንን ያደረገው ወገኖቼ ክብር ይግባውና መድኃኒታችን በአንድ ጊዜ በግም እረኛም የሆነው እርሱ ነው። እውነት አሰብ በአንድ ጊዜ የእግዚአብሔርም ልጅ የሰውም ልጅ የሆነው የማርያም ልጅ የአብ ልጅ የሆነው እርሱ ብቻ ነው። እውነት አሰብ በአንድ ጊዜ ንጉስም ካህንም የሆነው እርሱ ብቻ ነው። እውነት አሰብ በአንድ ጊዜ አምላክም ሰውም አምላክም የሆነው እርሱ ብቻ ነው። እውነት አሰብ በአንድ ጊዜ ክህነትንም ትንቢትንም የያዘ እሱ ብቻ ነው። እውነት አሰብ በአንድ ጊዜ ንጉስም ካህንም የሆነ እሱ ብቻ ነው። እውነት አሰብ እሱ ሲመጣ ታዲያ ማን ፊቱ ይቆማል? ለዚህ ነው የተባረሩት ወገኖቼ። ነውር የሌለው በግ ይሰዋ እንደነበረ ነውር የሌለው በግ ሲመጣ እንዴት ይቆማሉ? ለዚህ ነው ያባረራቸው ወገኖቼ። በጉ በሌሎች ኃጢአት ተሸክሞ የሚሞት ነበር። የራሱ ኃጢአት አልነበረው። በራሱ ኃጢአት ያልሞተ እውነተኛ በግ ሲመጣ
ታዲያ ሌሎቹ በጎች ምን ያደርጋሉ? ይውጡ፣ ወጡ። እንዲህ ነው ያባረራቸው ወገኖቼ። ለመስዋዕት የሚሆኑት በጎች ለመስዋዕት ከመዋላቸው ከአንድ ሳምንት በፊት ነበር ወደ ኢየሩሳሌም የሚገቡት። ጌታችን ክብር ይግባውና እውነተኛ መስዋዕት ስለሆነ ከመሰቀሉ ከአንድ ሳምንት በፊት ነው ኢየሩሳሌም የገባው። እውነተኛ በግ ነዋ። ለዚህ ነው ያባረራቸው ወገኖቼ። እነዚህ መስዋዕቶች ከሩቅ ነበር የሚመጡት፣ ከብዙ ቦታ ደክመው ነበር የሚመጡት። እስኪ አንድ ነገር አስቡ። ጌታችን እንዴት ከሩቅ እንደመጣ ተመልከቱት። እጅግ በጣም ከሩቅ ነው የመጣው። ልዕልናውን ማን ይገልጠዋል? ህሊና የማይመረምረውን ምን አይነት ቃል ገልጦት ይናገራል? ከሩቅ ነው የመጣው። ከሩቅ ከሰማይ ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ማን ሊገልጠው ይችላል? ቋንቋ እኮ አይገልጠው፣ መመራመር እኮ አንችልም። ከሩቅ ነው የመጣው ወገኖች። ከሩቅ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔር ፍቅር የሚለው እኮ ይሄንን ነው። ከሩቅ ነው የመጣው ወገኖች። ከሩቅ መጥቶ ነው እግራችን ስር ያጠበን። ከሩቅ መጥቶ ነው መስቀል ላይ የዋለልን። ከሩቅ መጥቶ ነው እኛ የቀመስነውን የቀመሰው። ከሩቅ በጎቹ ደካክመው እንደሚመጡ በፍቅራችን ደክሞ ታስታውሳላችሁ። ሰማርያዊቷን ሴት ሊፈልጋት ሲሄድ ርቦት ደክሞት በጉዞም ዝሎ ነበር ይላል። ፍቅሩ ነው ይሄን ያደከመው። የኛን ነፍስን የተጠማው ጉስቁል ያሉት እነሱ ልክ እንደዛ እኮ ነው። ለመስዋዕት አይሆኑም እያሉ ያባረሯቸው እንደነበረ ወገኖቼ፣ እሱ የእግዚአብሔር ልጅ አይደለም ተብሎ የተባረረ እውነተኛ በግማ መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ያስወጣቸው። ነገር የለ ጠቅልለው በሬ ነጋዴዎች፣ በግ ነጋዴዎች ወገኖቼ እና ርግብ ሻጮች፣ ገንዘብ ለዋጮች ሞልተውት ነበር ይላል። እነዚህ በሬ ነጋዴዎች ምን ይመስሏችኋል? እነሱን ገልጬ ያበቃለሁ። 20 ደቂቃ ብዬ 25 ደቂቃ ላይ ከትም ያለው 2 ደቂቃ 3 ደቂቃ ብቻ ወስዳለሁ። ለቀጥላቁ ባትደረደሩ መቀጠል አይቀርም። አንዴ እንደሆነ አጋፋሪ ሆኛለሁ። እግዚአብሔር ከሁላችን ጋር ይሁን። ይሁላችሁ በሬ ነጋዴዎች ማለት በሬ እርሻን ነው የሚያርሰው። አዎ በሬ ነጋዴዎቹ አምነውበት ሳይሆን በቅን ልብ ሳይሆኑ ወገኖቼ ቤተክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አምነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ ሳያምኑበት አንዳንዶች ማርያምን ይላሉ። አያምኑበትም እኮ ለመቆያነት እኮ ነው። ማርያም አዛኛል ይላሉ። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ ውሸታቸው የማያምኑበትን እንደ ማሊያ ነው የሚያረጉት። አንዳንዴ እየቀያየሩ ማሊያ እየለዋወጡ የሚጫወቱ አሉ አይደል? በፈረቃ የሚጫወቱ እንደሱ እኮ ናቸው። በቅን ልብ ሳይሆን ለጥቅም ብለው ቤተክርስቲያንን የሚያገለግሉ፣ ስለ ፕራዷቸው ቤተክርስቲያንን የሚያገለግሉ፣ ስለ ደሞዛቸው ቤተክርስቲያናቸው የሚያገለግሉ እነዚህ በሬ ነጋዴዎች ይባላሉ። በግ ነጋዴዎች እስካላችሁ ወይ በግ ቆዳው ይጠቅማል፣ ሱፉ ደግሞ ልብስ ይሆናል ለዝና። እየሰማችሁ ነው። ለዝናቸው፣ ለክብራቸው፣ ለውዳሴያቸው ብቻ ጌታን የሚያገለግሉ እነዚህ በግ ነጋዴዎች ናቸው። ርግብ ሻጮች እስካላችሁ የመንፈስ ቅዱስን ስጦታ የሚሸቃቅጡ ናቸው። መንፈሳዊ አገልግሎትን ለስጋዊ ጥቅም ማግኛ ብቻ የሚያደርጉት ናቸው። ክህነትን በገንዘብ የስብከት አገልግሎትን ለድርድር የሚያቀርቡ ናቸው። ኑዛዜን ለገበያ የሚያወጡ ናቸው። መድረኩ ገበያ፣ መቅደሱ ገበያ፣ መድረኩን መቸርቸሪያ። አንዳንድ ግፈኞች አሉ ስልጣነ ክህነቱ የንግድ ተቋም ፒሪስ የሚያደርጉ ኃጢአትሽን ለባልሽ ነግረዋለሁ 500 ሺህ ብር አስገብልኝ የሚሉ ጨቅቃ ናቸው። ስግደትና ዝማሬ እንደሸቀጥኛ ታዲያ እንደዚህ ነጋዴዎች አሉ። ምን እነዚህ እኛም እንጂ
ከመንፈስ ቅዱስ ያገኘነው የጸጋ ልጅነት በጥምቀት ያገኘነው በኃጢአት ለዲያብሎስ ባርነት የምንገብር ነጋዴዎች አይደለንም። እኛ ነጋዴዎች እኮ ነን። የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለን። እኛስ መቅደስ የሆነ ሰውነታችንን ለአላፊ አግዳሚ ርኩሰት የሰጠን ነጋዴዎች አይደለን። እኛስ ከዚህ በላይ እንግዳለን እንዴ? ከዚህ በላይ እንግዳለን እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳው። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ፣ ዝና ማካበቻ ብቻ ከሆነ ንግድ ነው። መኑኝ ንግድ ነው። ይሄ ነው ጌታችንን ጅራፍ ያስነሳው። አንዳንዴ እኮ የኔና የናንተም አገልግሎት ንግድ ይሆናል። እየሰማችሁኝ ነው? ጸሎቱ፣ ሱባኤው፣ የገዳማት ጉዞ፣ የበቁ አባት ፍለጋው አምጣ 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 ብቻ፣ ልጅ አምጣ፣ ቪላ አምጣ፣ ስራ አምጣ አምጣ ብቻ፣ ምስጋና የለ አምጣ ብቻ። ይሄ እኮ ንግድ ነው ምእመናን። እንዴ ነጋዴዎች ሆነው ምስጋና መቼ ነው ያለው? ተመስገን መቼ ነው የሚባለው? አምጣ። ስለቶቻችንን ስሟቸውማ በሞቴ ቪዛ አምጣ፣ ባል አምጣ። ይሄ መጥፎ ነው እኮ እያልኩ አይደለም። ንግድ ብቻ ግን አይሆን እያልኩ እኮ ነው። እየሰማችሁ ይሄ ሁሉም ንግድ እንዴት ይሆናል? አምጣ አምጣ ብቻ። ወገኖች አባቶቻችን እንደሚሉት የትኛውም ጸሎት፣ የትኛውም ሱባኤ፣ የትኛውም ጾም፣ የትኛውም አገልግሎት ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ምን ብቻ ነው? ፈራችሁት? ኧረ እኔ አልፈራውም። ንግድ ብቻ ነው። ለነፍስ ጥቅም ካልሆነ ንግድ ብቻ ነው። ለእግዚአብሔር ፍቅር ካልሆነ ንግድ ብቻ ነው። ወገኖቼ ለዕድሜ ማርዘሚያ፣ ለንብረት መጠበቂያ፣ ለግዛት ማቅኛ፣ ለጠላት መጉጃ፣ ምቾትን መጠበቂያ እንደው ለእኔ መቤቴ መኪና ካልሰጠሽኝማ የለሽም ማለት ነዋ። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያውም አየር ባየር ሳይኖሩ አምጡ። ንግድ ነው ወገኖቼ። ያኔ ነው ጅራፍ ያነሳው። ያኔ ነው ጅራፍ ያነሳው። እየሰማችሁኝ ነው? ስንት ጅራፎች አይታወቀን ይሆናል እንጂ ይሄ ሁሉ እኮ ይሄኔ ጅራፍ ይሆናል ወገኖቼ። ስንት ጅራፍ አለ። እንዲህ ይላል እግዚአብሔር ቃል። የመጨረሻ ጥቅሴ ነው። ብልጥግናቸውን ለምርኮ ትንቢተ ሶፎንያስ ምዕራፍ 1 ብልጽግናቸውን ለምርኮ ቤታቸውን ለሌላ ወይናቸውን ለአዕዋፍ አደርገዋለሁ። እንግዳ ልብስ የሚለብሱትን በመድረኩ ላይ የሚዘሉትን አመፃንና ሽንገላን የሚመሉትን እቀጣለሁ ይላል እግዚአብሔር። እግዚአብሔር ከዚህ ያድነን። አንዳንዴ የሰበሰብነው በየሆስፒታሉ መበተን እኮ ጅራፍ ነው ወገኖቼ። እውነት አሰብ ጅራፍ እኮ ሰው አይገባውም እኮ ወገኖቼ። ጮማ ለመቁረጥ ጠጅ ለማወራረድ ያሰብነው ሂሳብ እኮ ፋርማሲ ከተሰለፍንበት እኮ ይሄ እኮ ምንድን ነው? ጅራፍ ነው። ከሙዳየ ምጽዋት መገልበጥ፣ ጂም ውስጥ መገላበጥ ይሄ እኮ ጅራፍ አይደል? አይቶ ካለ አትብላ 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 ተብሎ እኮ አለመብላት እኮ ራሱ እኮ ጅራፍ ነው። እውነት አሰብ ታየዋለህ እንጂ ምን አትለው ምን አትለው ምን አትለው እንዴ? የገነባነውን ካልኖርንበት ይሄ እኮ ጅራፍ ነው አይደል? ምን እናደርገው ያሉ ሰዎች ከየት እናምጣው ብለው ሲጨነቁ አላየንም? ይሄ እኮ ጅራፍ ነው። አይገባንም እንጂ ወገኖቼ። በእኔና በእናንተም ላይ ስንት ጅራፎች አሉ። እነዚህ ሁሉ ጅራፎች አሉ፣ በጣም ብዙ በርካታ ወገኖቼ። እኔና እናንተስ መቅደሳችንን ሰውነታችንን መቼ ይሆን የምናነጻው? መቼ ይሆን የምንቀድሰው? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ይኸውም እናንተ ናችሁ ይላል እና ማንጻት መቀደስ ከክፉና ከርኩሰት መለየት እንጀምር። ከዛሬ ጀምሮ ካለበታችን ከሕዋሳቶቻችን በሙሉ ንጽህናችንን እንጠብቅ። የቤት ቅናት ይበላኛል። ለዚህ መሰለኝ የተሰበሰብነው አይደል? ዛሬ ነው አይደለም? ነው እኮ። ለዚህ እኮ ነው የሁላችሁ የተሸነፍንበት ጦርነት አለ። ይሄን ጦርነት የምናሸንፈው እንዲህ ያሉ የቤተ ክርስቲያን ልጆች የሚጀምሩትን ትልልቅ ፕሮጀክቶች በመደገፍ ነው። የሰማችሁ ይሄ ነው። ማኩሊን የተባለ ለእንግሊዝ ፓርላማ አንድ ነገር ተናገረ። እሱን ተናግሬ ያበቃለሁ።
እየሰማችሁኝ ነው? ከአድዋ ድል በኋላ የኢትዮጵያ አሸናፊነት በኢትዮጵያ ብቻ አይደለም፣ በመላው አፍሪካ መቀጣጠሉ ያንገበገባቸው ተሸናፊዎች አንዳንድ ነገር እንዳሉ ተሰማ። ምን አሉ መሰላችሁ? ማኩሊን የተባለ ሰው እንዲህ አለ። ምን አለ? I have traveled across the length and breadth of Africa. I have not seen who is a beggar. ከቶ የሚለምን ሰው ያላየውባት ኦር ቲፍ ሌባም ያላየውባት በጣም በአኗኗር ልዕልና ከፍ ያለች አገር ተመለከትኩ። በጣም ጨዋና በበጎ እሴቶች የተሞላች አገርም አየሁ። በአፍሪካ ትልልቅ ረዣዥም መንገዶች ተጉዤ አለ። ከዛ ምን አለ? I don't think so. We would conquered this country. ይቺን አገር በቀኝ ግዛት እንቆጣጠራታለን ብዬ አልናገር አይመስለኝም አለ ማኩሊ። ከዚያ ምን አለ መሰላችሁ? Unless we break the very backbone of this country. የዚችን አገር የጀርባ አጥንት ካልሰበርን በቀር ይህችን አገር ቀኝ ግዛት እንገዛታለን ብዬ አላስብም አለ። እሱም አለ which is her spiritual and cultural heritage. መንፈሳዊ ትምህርት ቤቷን ባህላዊ እሴቷን ካልሰበርን በቀር ይህችን ሀገር መቆጣጠር አንችልም አለ። እናም ያ በዘመናዊ ትምህርት ሰበብ ተቀጣጠለ። እነሆ እኛም ዛሬ መገዳደልና ሞት ማወጅ የየቀን የቤት ስራችን ሆነ። ተሸንፈን ይሆን አሸንፈን እንጂ አላውቅም። ማሸነፍ ከጀመረን ግን እንደገና ወደ ኋላ ሄደን እነዚህን መንፈሳዊ ባክቦኖቻችንን ምን ማድረግ አለብን? መደገፍ አለብን። ይቆየ